አለው እንዴት ነው? ደህና ነው ቶይ? ደህና ነኝ እኔ ጌታ እግዚአብሔር ይመስገን ሁሉ ሰላም ይመስገን። እንዴት ነው ይሄ አካባቢ እንዴት ነው? ሁልጊዜ በዚህ ስሞት ይጠራል። እኔ ይሄንን ቦታ የምመርጠውና ይሄን ቦታ ጥሩ ነው የምለው ለኔ ከኔ ጋር ወይ ስለሚሄድ ነው። ለአቅሜ እንደ ደካማነቴ እንደ ደካማ ስለ ፈጣሪ ይመስገን ጉልበቱ ነበረኝ። ተስሪያ ተንትኑ አንጣር ሳይው ይሄ የተሻለ ነው። እና ስለሆነ ምንም ያለ መስማት ራሴን አውጭ ለማለት ጫካና ድንጋይ ውስጥ ያለው ይሄ ነው አሁን እኔ እና አካባቢውን በደንብ ያስቆመኙኛል። እንዴት ነው ዙሪያውን? እኔ የምኖርበት እንግዲህ ወንድሞቼ ወይም እምላቸው ድንጋዮችና ቅጠሎች ከኔ ጋር አብረው ማብራቸው ማሳየት ይቻላል። ከወጣ ገባውን ታሳቢ ብዬ ነው። በዚህ ነው እንግዲህ እኔ ቦታ የምኖረው በዚህ ነው የምኖረው። በዚህ ዙሪያ በዚህ ያለና ላናስ እሺ እኔ ጌታ እሺ እኔ ጌታ እንደሱ ነው የሚኖሩት አይደል? አዎ እንደዚህ ነው እንግዲህ። ምን ያህል ሆነዋል እዚህ ተቆዩ? አረ ነው አሁን እንኳን ወደ 14 ነው 15 እየገባሁ። በጣም ቆይተዋል። በጣም ቆይቻለሁ የጌታ ነውና ይኸውልህ አሁን እዛ መጀመሪያ እዛች ነበርኩ። አሁን እያሻሻል ወደዚህ መጥቻለሁ። ወደሱ መጥተው ነው አይደል? ደግሞ አሁን ያለሁበት ቦታ አለ። ቆይ ላሳይህ በዚህ በኩል። እሺ እኔ ጌታ በዚህ በኩል ላሳይህ። ቆይ እንደዚህ ዙሮ ይሄ ነው እንግዲህ አይዞት አይዞት። በጣም ያሳዝናል። በጣም ያሳዝናል አባቴ። ቦታው ገራሚ ነው። እንደምታየው እንደዚህ ነው። ያው በዚህ ጫካ ነው። በዚህ ጫካ ነው። በዚህ እንትን ነው። እንደዚህ ይኖር። አካባቢው ግን እንዴት ነው? ብዙ ጊዜ ደግሞ እንትን ላይ ታዩ ማስታወቂያ ምናምን ላይ ታዩት ብዙ ነገር ምን አባቴ ላድርግ ብለህ ነው? ምን አባቴ ላድርግ ብለህ ምን አባቴ ላድርግ? እንደዚህ ነው የሚኖረው። ቦታው ወይናማ ነው። በዚህ የምታየው ምንም እንትን የለበትም። ይህ አካባቢው ጎረቤቶቹ ራሱ በጣም አሪፍ እኮ ነው። ደስ ይላል። እንዴት ነው ቦታው? አካባቢው ደስ ይላል በጣም። አካባቢው ጥሩ ነው። እግዚአብሔር ይመስገን። የሚረብሽ ነገር የለም። ከማጣትና ሌላ ችግር የለውም። አሁን ይኸው እንግዲህ ማደሪያ ብዬ የምተኛበት ቦታ ላሳየህ። እስኪ ለየሎት ማደሪያዎትና እሺ እንዬ በላይ ልውጣ አይደል? አያስገባኝም እኔን። እሺ ጠብቁኝ እስኪ። እዴ ይቺ ናት ማደሪያው ማለት ነው? ኧረ ኧረ በቃ ብዙ ጊዜ ሆኖታል ማለት ነው እዚህ ተኖሩ። እንግዲህ እኔ አንደርግራውንድ እናንተ ነኝ አይደል? የሆነ በዚህ በኩል ብታየው የኔ ቦታ ነው። በዚህ አቤት አቤት እንደዚህ ነው እንግዲህ እኔ ኑሮ እንደዚህ ሆኗል። ይሁን አባት ገራሚ ቦታ ነው። በጣም ደስ የሚል ቦታ። እንደዚህ ነው እንግዲህ በዚያም ነበረኝ እንደው አንተን ይደክማል እንጂ የኔ ጌታ። ቦታውን ግን እንዴት መረጡት? እንትን ነው ጫጫታ አሰማ ምን አሰማ ራስን የምታዳምጥበት ቦታ ሆኖ ስላገኘሁት ለዛ ነው። በቃ ብቸኝነት በጣም ይመቸውታል ማለት ነው። እንደዛ ሆኖብኝ። አይ ጥሩ ነው ጥሩ ነው። እና እንደዛ ነው የኔ ጌታ። ይኸውልህ አሁን እንግዲህ ሰማያሽም ወደዚህ ወደ ቤቴ ነው ማለት እንደዚህ ወደ ቤት እየገቡ ነው። ወይኔ እኔ አባት እንደዚህ ልግባኝ። አይ ቦታው በጣም የሚያሳዝን ነው። አየሁት አየሁት አየሁት። አቤት አቤት። ቦታው ግን በጣም ደስ ይላል።
ነው የቀጥታው ምናምን ድንጋይ ሆኖ መቼ ይናገራል? ድንጋይ ነው እንጂ። ኧረ ቦታውን መርጠውታል። ምን ይለኝ ብለህ ነው? መኝታዋ ግን በጣም ደስ ትላለች። የዚህ ደስታ ኧረ ደስታ ተውስጥ የሆነ እባክዎት ወጣ ብሎ መኖር በጣም ደስ ይላል። ያው ችግሬን አዳምጣለሁ። ቢያንስ እየከፋኝም ቢሆን ችግሬን እያዳመጥኩ እየኖርኩ ይሁን አባ። ጥሩ ነው። ይኸውልህ ይሄ ነው እንግዲህ ይሄን ይመስላል የኛ ቤት። ሲቆይ ጓሮውን ላሳይ እሱ ቁጭ በልና። እሺ የእኔ ጌታ እስኪ ዞር በሉና አሳቢ። እንደው ጓሮ ራሱ ልጁ አይደል እንዴ? ልዙረው። አዎ መጣሁ ጠብቁኝ። ሁለተኛ ቤት ሆነው እሱ ኧረ በጣም ልዩ ነው። በእሱ ያሳልፋል። በቃ ጥሩ ነው። በጣም ይሁን። በጣም አየሁት። እንደዚህ ነው እንግዲህ ውስጡ የኔ ግዛት ነው። አሪፍ ቦታ መርጠዋል። እንደዚህ ነው። እንደው እዚያ የርስታን ተምጣለልኝ እንዴት ዛሬ እኔን ጉዳየው። ኧረ ያላየሁትን አሳዩኝ እንጂ አባቴ። ይሄ ነው የኔ ጌታ። የሚገርም ነው። እና እንዴ ነው ይሄ አባት ልጆች የለውትም? አሁን ዘመን ልጅ ተው ምን ይሰራ በለ። ይሄ ነው የኔ ጌታ። ኧረ አንሱት። በቃ ይሄ ነው እንግዲህ የኔ ግዛት። ይሄ ነው እንግዲህ የሚገርም አየሁት። በቃ በሩን መለስ አድርጉት። ድንጋይ በር ምን በእኔ አቅም ነው መለስ አድርጉት። አይዞት። ይሄ ነው እንግዲህ ወይኔ አባት። እና የሆነ የተለየ ነገር እንትን ስልክ ምናምን አለዎት? ስልክ ይኖረኛል አለኝ። በዛ አጋጣሚ አንቱን አይቶ የሆነ የሚረዳውት ነገር ካለ አለኝ። እንግዲህ በውስጥ እንትን እሰጥሃለሁ ለአንተ። እሺ የኔ ጌታ። እሺ አባቴ። እሺ አባቴ። እሺ ፈጣሪ ያክብረዎት። አሜን። እሺ አባቴ። 15 ደቂቃ ሞላ። ያን ያክል እየደከም በቃ የኔ አባት ያው እንግዲህ አዎ። እስኪ ዞር እንበል። አዎ መንገዱ እሱኛው ይሄኛውስ ልዩ ቦታ ምንድን ነው? እሱ ጋር ምን ለየት ትላለች ተሁሉም? እሷ ጋርስ ምን የሚያስቀምጡት ነገር አለ? ውሃ ሞክረዋል ለማስገባት። አሪፍ ነው አባቴ። አሪፍ ነው። ጥሩ ነው። በቃ የኔ አባት በሉ እንግዲህ መልካም ምሽት፣ መልካም አዳር የኔ አባት። አይዞት። የመጀመሪያ መግቢያ ይህች ናት አይደል? አዎ በዚች ነው የገባ ነው እኮ። አዎ ይሁን እና ጥሩ ነው አባቴ።
እግዚአብሔር ይባርክህ፣ ልጆችን ይባርክልህ። አሜን። የኔ አባት መልካሙን ዘመን ይስጥህ የኔ ልጅ። አሜን አሜን። ይሄ ነው ትልቁ ነገር ይሄ ነው። አሜን። እድሜና ጤናውን ያርዝመው። አሜን አሜን። የኔ ጌታ አሜን። በሉ እንግዲህ መጥቼ ጠይቆታለሁ አባቴ። በዚህ ነው እንግዲህ መውጫ ይሄ ነው። ይሄን ይመስላል። በጣም ደስ የሚል ነው። በሉሽ። እሺ እሺ አባቴ ሰላም አምሹ።